የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች የእናታችን የወላዲተ አምላክ የአስራት ልጆች ሁላችሁም እንደምን አመሻችሁ፣ እንደምን ዋላችሁ። ልዑል አምላካችን እግዚአብሔር በምሕረቱ በቸርነቱ ለዚች ዕለት ለዚህ ሰዓት ላደረሰን ክብር ምስጋና ይድረሰው። እንደሚታወቀው በዚህ ሰሞን መዝሙረ ዳዊትን በምንጸልይበት ጊዜ በምንደግምበት ጊዜ የምናገኛቸውን ታላላቅ በረከቶች ታላላቅ ሀብቶች ምን እንደሆኑ በዝርዝር እየተመለከትን እንገኛለን እና እንደ እግዚአብሔር ፈቃድ ዛሬ ደግሞ መዝሙር 6ን እንማራለን። ከመዝሙር 6 ወይም ደግሞ መዝሙር 6ን ሁልጊዜ በምንጸልይበት ጊዜ የምናገኛቸው ታላላቅ በረከቶችንና ሀብቶችን ምን እንደሆኑ በዝርዝር እንማራለን ወይም እንመለከታለን ማለት ነው። ስለዚህ ይሄ ትምህርት ለሁሉም ሰው እንዲደርስ ፎሎና ሼር እንድታደርጉ በእግዚአብሔር ስም ጠይቃችኋለሁ። ስለዚህ በዚህ በመዝሙር 6 ከቁጥር 1 ጀምሮ በምንጸልይበት ጊዜ የምናገኘው በረከት ምንድን ነው? አንደኛ፣ መቼም እኔና እናንተ በዓይናችን ተመልክተን በልቦናችን በአእምሯችን አሰላስለን በእግራችን ተራምደን በአንደበታችን ተናግረን በጠቅላላ በሰውነታችን የተለያዩ ኃጢአቶችን ልንሰራ እንችላለን። ንጹሕ አይደለንም። ነገር ግን መጸጸት ያስፈልጋል። መጸጸትና ንስሐ መግባት፣ እግዚአብሔር ሆይ ይቅር በለኝ፣ ምሕረትህን ቸርነትህን ላክልኝ ብለን መጸለይ ደግሞ ያስፈልገናል። ስለዚህ ለዚህ የሚያበቃን ልቦናችን ለንስሐ ለጸጸት ክፍት እንዲሆን፣ አንደበታችን ለጸሎት እግሮቻችን እጆቻችን ለጸሎት እንዲዘጋጁ የሚያደርገን ይሄ መዝሙር 6 ነው። ስለዚህ ኃጢአታችን እንድንጸጸት ተጸጽተንም ንስሐ እንድንገባ የሚያደርገን፣ እጆቻችን ወደ እግዚአብሔር እንዲዘረጉ የሚያደርገን፣ ዓይኖቻችን ሁልጊዜ የእግዚአብሔር ማዳኑን እንዲመለከቱ፣ አእምሯችን ልቦናችን ሁሉ መንፈሳዊ ነገር እንዲያስተውል እንዲማር የሚያደርገን ይህን መዝሙረ ዳዊት መዝሙር 6ን በምንጸልይበት ጊዜ ይህን ሁሉ በረከት እናገኛለን ማለት ነው። በሁለተኛ ደረጃ በዚህ በመዝሙር 6 ላይ የምናገኘው ሀብት ወይም የምናገኘው በረከት ሰውነታችን መላ ሰውነታችን በተለያየ በሽታ ሲያዝ እንዴት መዳንና እንዴት መፈወስ እንደምንችል በዚህ በመዝሙር 6 ላይ እናገኛለን። ልበ አምላክ ቅዱስ ዳዊት ራሱ ሰውነቱ ወይም ደግሞ አጥንቶቹ በታወኩ ጊዜ፣ በበሽታ በታወኩ ጊዜ፣ የራስ ምታት በያዘው ጊዜ፣ እንዲሁም ደግሞ የቁርጥማት በሽታ በያዘው ጊዜ ይህን መዝሙረ ዳዊት ሲጸልይ እንዴት እንደተፈወሰ እግዚአብሔር አምላክ እንዴት እንደፈወሰው ራሱ ይናገራል። ምን ይላል? እንዲህ ብሎ ይማጸናል። አቤቱ ደክሜያለሁና ፈውሰኝ። አያችሁ፣ እንደክማለን። ድካመ ሥጋ ይገጥመናል ማለት ነው። ድካመ ነፍስ ብቻ ሳይሆን ድካመ ሥጋ እንደክማለን፣ እንዝላለን። ሰውነታችን ይዝላል፣ ይጨነቃል። በጭንቀት በድካም በሥራ ብዛት ሰውነታችን ዛል ሲል የዛለው ሰውነታችን የደከመው ሰውነታችን የሰውነታችን መገጣጠሚያዎች ሁሉ እንዲጠገኑ እንዲስተካከሉ ይህ ጸሎት በጣም ወሳኝ ነው። ስለዚህ ደክሜያለሁና አቤቱ አምላኬ ፈውሰኝ፣ አጥንቶቼ ታውከዋልና እግዚአብሔር ሆይ አምላኬ ሆይ እባክህ አድነኝ፣ ፈውሰኝ፣ አጥንቶቼ ታውከዋልና ሰውነቴ ደክሟልና። አጥንቶቻችን ይታወካሉ። ዓይናችን ሲታመም፣ አይምሮአችን ሲታመም፣ እጅና እግራችን ሲታመም፣ መላ ሰውነታችን ሲታመም ሰውነታችን ይታወካል፣ ይጨነቃል ማለት ነው። በዚህን ጊዜ ጸሎት ያስፈልጋል ማለት ነው። ጸሎት ግን የተለመደው ወደ ሐኪም ቤት መሮጥ ነው። ሁላችንም ወደ ሐኪም ቤት ሩጫ ነው መሆን የነበረበት። ግን እንዲያውም ከሐኪም ቤት ከመሄዳችን በፊት ይህን ጸሎት መጸለይ ያስፈልጋል ማለት ነው። በዚህን ጊዜ በበሽታ የተያዙ ሰውነታችን አጥንቶቻችን ሁሉ ወዲያውኑ ይድናሉ፣ ይፈወሳሉ ማለት ነው። ስለዚህ ይህን ማድረግ ያስፈልጋል። ሌላው
ጠላቶቻችን ምንጊዜም ለእኛ አርፈው አይቀመጡም። የሰው ልጅ ከጠላት እጅ የሚድንበት ጠላት ካዘጋጀው ሰይፍ ወራዴ የምንድንበት ትልቅ ጸሎት ነው ይህ ጸሎት ማለት ነው። መዝሙር 6 ከጠላቶቻችን እጅ፣ ከጠላቶቻችን አፍ፣ ከጠላቶቻችን እርግማን፣ ከጠላቶቻችን ምቀኝነት ነፃ የምንወጣበት፣ ጠላቶቻችን በእኛ ላይ አፋቸው ሲከፍቱ አፋቸውን እንዲዘጉ የሚያደርግ፣ ጠላቶቻችን በእኛ ላይ እኛን የሚገል መርዝ እንኳን ቢበጠብጡ በጥብጠው ሊያበሉን ቢፈልጉ እንኳን እግዚአብሔር አምላክ አንደኛ እጃቸውን ያስረዋል፣ እግራቸውን ያስረው ወደ ኋላ ይላሉ። ቢያጠጡንም እንኳን የሚጎዳን በሽታ እንዳይሆን ሰውነታችን እንዳይጎዳ ያደርገዋል። ማን? መዝሙር 6 እግዚአብሔር አምላክ በዚህ ጸሎታችን ላይ አድሮ ከጠላቶቻችን አፍ ከጠላቶቻችን ጦር ያድነናል ማለት ነው። ጠላቶቻችን ወደ ኋላቸው ይመለሳሉ። ስለዚህ ለጠላት ማድቀቂያ፣ ለጠላት አስተዋይ ልቦና፣ ጠላቶቻችን አስተዋይ ልቦና እንዲኖራቸው ማሩን፣ ይቅርበሉን፣ ይቅርበለኝ፣ ማረኝ፣ አጥፍቻለሁ ብለው ከጉልበታችን እስከሚወርቁ ድረስ ይቅርታ እስከሚጠይቁን ድረስ የሚያደርስ አይነተኛ ጸሎት ነው። ጸልዩት፣ ምንጊዜም እንዳታቋርጡ ይህን ጸሎት እና ይሄ በጣም አስፈላጊ ስለሆነ ማለት ነው። በአራተኛ ደረጃ ጭንቀት አለብን በየጊዜው ውጣ ውረድ። ይህች ዓለም ምንጊዜም ጭንቀት ታበዛለች። ነግዶ ያላተረፈ ኪሳራ ውስጥ የገባ ይጨነቃል። ቤተሰቡን በሞት ያጣ ይጨነቃል። የታመመበት ይጨነቃል። በራሱ ይጨነቃል። በወንድሙ፣ ለእህቱ፣ ለአባቱ፣ ለዘመዱ፣ ለጎረቤቱ፣ ለሁሉም ነገር የማያስጨንቀን ነገር የለም። ስለዚህ ከዚህ ከጭንቀት ነፃ እንድንሆን ይልቁንም በደስታ በመንፈሳዊ ደስታ ተሞልተን ከሚመጣብን ጭንቀት፣ መከራ፣ ስቃይ ሁሉ ፈተና ሁሉ እግዚአብሔር አምላክ እንዲጠብቀንና እንዲያድነን ይሄ መዝሙር 6 ጸሎት እጅግ በጣም ወሳኝ ነው። ለሚጨነቁ ሰዎች መንፈሳዊ ደስታ ለማግኘት እንዲሁም ጠላት ለበዛበት ሰው ጠላቱ ወደ ኋላ እንዲል ከጠላት አፍ ነፃ እንዲሆን ይህ መዝሙር 6 ዋና አስፈላጊ ትልቅ መሳሪያ ነው። ከዚያ ሲቀጥል ልቦናችን ለንስሐ አይምሯችን፣ ሰውነታችን ለንስሐ እንዲዘጋጅ እግዚአብሔር ምሕረት እንዲያደርግልን ይሄ ጸሎት ይሄ መዝሙር 6 በጣም አስፈላጊ ስለሆነ ምንጊዜም ቢሆን ክርስቲያኖች አደራ ይህን ጸሎት እንዳታስቀሩ፣ እንዳታስታውሉ፣ ሁልጊዜ ጸልዩት። እየጸለያችሁ ከዚያ ከጨረሳችሁ በኋላ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ ምሕረትን ቸርነትን ላክልኝ፣ በምሕረት እጆች ዳሰኝ፣ ከጠላቶች አፍ አድነኝ፣ ጠብቀኝ፣ ከሚያስጨንቀኝ ከሚያሰቃየኝ ሁሉ እባክህ ነፃ አውጣኝ ብለን ከልባችን መጸለይ ያስፈልጋል። የዛን ጊዜ ነፃ እንሆናለን። እግዚአብሔር አምላክ ይህን እንዲያደርግልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ነገ መዝሙር 7ን እንደ እግዚአብሔር ፈቃድ እንማር።